listening, reading, grammar, speaking, writing, vocabulary, social English በየቀኑ የምንጠቀምበት spelling መጨረሻ ላይ ቴስት የሚሰጣችሁ ከዛ በኋላ ራሳችሁን ቼክ የምታደርጉበት የትምህርት ሲስተም አጋጥሟችኋል? አሁን ያጋጥማችኋል። This is teacher ንጉስ። በ12 ክፍል 12 ጊዜ 3 ለ36 ሰዓታት ያህል ኮርሱን እሰጣለሁ። ለዚህ ተዘጋጅቻለሁ። ከዛ በኋላ ራሳችሁ እየገባችሁ ውስጡ መሄድ ትችላላችሁ። እንዴት ናችሁ? ሰላም ነው? እስከ ዛሬ የቆየሁት እሱን ስሰራ ነው ብላችሁ እመኑኝ። እስከ መጨረሻው አዳምጡኝ። ምን ማለት እንደፈለኩ ይገባችኋል። ኦኬ። በእነዚህ 12 ክፍሎች ውስጥ እንዴት እንደምነግራችሁ አላውቅም። በዩኒት 1 ብቻ 12 ዩኒቶች አሉ። እያንዳንዱ ዩኒት ታዳምጣላችሁ፣ ትናገራላችሁ፣ መልስ ይሰጣችኋል። ራሴው ያዘጋጀሁት ፕሮግራም ነው። ግራመር ብትፈልጉ ከትምህርቱ ጋር የሚገናኝ እዛ ውስጥ አለ። እዛ ውስጥ ራይቲንግ አለ፣ የምትጽፉት ነገር አለ። እዛ ውስጥ ጥያቄ ይሰጣችሁና ራሱ አርሞ ይሰጣችኋል። ስፔሊንግ ለሚያስቸግራችሁ ውስጡ አለ። መጨረሻ ላይ ቴስት ይሰጣችኋል። ከዛ ቼክሚ እስቲ ይሄ ዩኒት ገብቶኛል ወይ ስትሉት አዎ ገብቶሃል፣ ወደሚቀጥለው ዩኒት መሻገር ትችላለህ ይላል። ካላወቃችሁለት አይለቃችሁም። እንደዚህ ነው የተዘጋጀው። እስቲ ዛሬ ፓስት ቴንስ፣ እስቲ ዛሬ ቨርብ ቱ ቢ፣ እስቲ ዛሬ የሚል ነገር የለውም። እኔ ኖርኩ አልኖርኩም ከትምህርቱ በኋላ የማስተምራችሁን ትምህርት ውስጡ ገብታችሁ በደንብ ድብና አድርጋችሁ ማጥናት ትችላላችሁ። በሊስኒንግ ፕሮግራሙ ውስጥ ታዳምጣላችሁ፣ ጥያቄ ትጠየቃላችሁ፣ ራሱ ያረማችኋል። ግራመር ትሰራላችሁ። ግራመር ያስፈልጋል፣ አንንቀሳቀስም። የግድ ያስፈልጋል አይደለም፣ ግን ሐሳባችንን በትክክል እንድንገልጽ በደንብ ከአማርኛ ማስረጃ ጋር እኔም ደግሞ ተጨምሬበት ኦኬ ውስጡ እግዚአብሔርም ተጨምሮበት በደንብ ትለምዳላችሁ። እቺን 36ቷን ከኔ ጋር አጠናቁና ምን ማለቴ እንደሆነ ይገባችኋል። ለዚህ ሁሉ በዩቲዩብ ብቻ ተናግሬ ዞር አይደለም። ተናግሬ ዞር የዛሬውን ጨርሻለሁ ነገ እንገናኝ አይደለም። በነጋታው ይከተላችኋል፣ ትሰሩታላችሁ። ምሽት እቤታችሁ ሆናችሁ፣ መኪናችሁ ውስጥ ሆናችሁ፣ ሞባይላችሁን ይዛችሁ የትም ቦታ ስትሆኑ ታዳምጣላችሁ፣ ታነባላችሁ፣ ትናገራላችሁ፣ ቃላት ታያላችሁ፣ ቴስት ይሰጣችኋል። የተማራችሁትን ትምህርት ምን ያህል እንደያዛችሁት ራሱ እየተከታተለ ኦኬ ይሰጣችኋል። እየተከታተለ ስላችሁ እናንተ ስትከፍቱት ራሱ ይመጣል። ይሄም በዩቲዩቡ ብቻ አይደለም። ካሁን በኋላ ዩቲዩቡ አጋዥ ነው። ዩቲዩቡ አጋዥ ነው። ቲቸር ንጉስ ዶት ኦንላይን ቲቸር ንጉስ ዶት ኦንላይን ብላችሁ ላፕቶፕ ያላችሁ በላፕቶፓችሁ፣ ኮምፒውተር ያላችሁ በኮምፒውተራችሁ፣ ሞባይል ያላችሁ በሞባይላችሁ፣ በየትኛውም በዓለም ዙሪያ የምትማሩ በተለይ ኦንላይን ተማሪዎች እኔም ተገላገልኩ፣ እናንተም ተገላገላችሁ። ኦኬ 12 ዩኒት ስል ምን ማለቴ ነው? ልምጣና ላስረዳችሁ። ከዛ ውስጥ 3 ወይ 6 ያህል ላሳያችሁና ከዛ በኋላ እራሳችሁ ትሄዱበታላችሁ። ያደረግኩት እንዲህ ነው።
በ12 ዩኒት ከፈልኩት። ኤዋን ወይ ደግሞ እንግሊዘኛን ከመጀመሪያው ጀምሮ እስከ መጨረሻው መሄድ ለሚፈልግ ሰው ምን ላድርግ ብዬ ያላየሁት የለም። አስቀድሞ ያሉኝን ልምዶች በማካተት ነው። ቲቸር ንጉስ .online ብላችሁ ዌብሳይት ነው በነገራችን ላይ ዩቲዩብ አይደለም። ኦኬ እኔ እዚህ አስተምራችኋለሁ። ለሚጻፍ ነገር፣ ለሚሰማ ነገር፣ ለሚነበብ ነገር ኦኬ በየቀኑ ለምጠቀምበት ነገር ሄዳችሁ እዛ ማየት ትችላላችሁ። ለምሳሌ የመጀመሪያው who are you ይላል። በwho are you ውስጥ ግራመር ትማራላችሁ፣ ቮካብለሪ ትማራላችሁ፣ መስማት ትማራላችሁ፣ መናገር ትማራላችሁ። who are you የሚለው ርዕስ የሰጠሁት ማነህ ነው። በቃ ምክንያቱም ኤዋን መጀመሪያ አንድ ተማሪ ስለ ራሱ ይናገራል ነው። የኤዋን አቅም ተማሪው በመጀመሪያ ስለ ራሱ ሙሉ መረጃ መስጠት ይችላል ነው። ለሱ የሚያስፈልገው ነገር ሁሉ እዛ ውስጥ አለ። ትጽፋላችሁ፣ ታነባላችሁ፣ ታዳምጣላችሁ፣ እናገራላችሁ። ከዛስ በኋላ ዩኒት 2 ውስጥ ትመጣላችሁ። ዩኒት 2 ጋር who are they ርዕሱን የሰጠሁት ያው ለመሳብ ነው። እነማን ናቸው የሚለው ደግሞ ስለ ራሴ መረጃ መስጠት ከቻልኩ በኋላ ዩኒት 2 ስትመጡ ኤዋን የሚፈልገው የኤዋን ተማሪ ስለ ሌሎች ተማሪዎችም ስለ ሌሎች ሰዎችም መናገር ይችላል። ስለ ሌሎች ሰዎች፣ ስለ ቤተሰቡ፣ ስለ ጓደኞቹ፣ ስለሚቀርቡት ሰዎች ሙሉ መረጃ መስጠት ይችላል ስለሚል እዛ ውስጥም ገብታችሁ ማየት ትችላላችሁ። በዛ ውስጥ ግራመሮች አሉ። ስለ ሌላ ሰው ስንናገር ጠቃሚ የሆኑ ግራመሮች ኦኬ። ቃላት ቮካብለሪ አለ። የቤተሰቦች ወንድም፣ እህት፣ አጎት፣ የእህት ልጅ፣ ባል፣ ሚስት እንዴት ነው የምንጠቀመው ከነ ቮካብለሪው። ካሁን በኋላ አይቶ እልፍ የለም። ስፔሊንግ ብትስጥ ቀብ ያደርጋል ና ይሄን ጨርስ የሚል። ስለ ስራ መናገር እችላለሁ በዩኒት ውስጥ ኦኬ። ስለ ዜግነት ማውራት እችላለሁ። ስለ ያንዳንዱ የሰው ጸባይ፣ የግል ጸባይ መናገር እችላለሁ በዩኒት ውስጥ። ከዛስ በኋላ ዩኒት 3 ደግሞ ምን አልኩት? ዌር ኢዝ ኢት የት ነው? አሁን ዌር ኢዝ ኢት ስትሉ ስለ ቦታዎችን አስመልክቶ በዩኒት 3 ግራመሩ አለ። ዌር ኢዝ ኢት ተብሎ ፕሪፖዚሽን እዚህ ነው፣ እዛ ነው፣ ከላይ ነው፣ ከታች ነው፣ ከስር ነው፣ ባንኩ እንትኑ አጠገብ ነው፣ ቤቴ እንትኑ አጠገብ ነው። የምትፈልጉትን ነገር አቅጣጫ መስጠት፣ አቅጣጫ ማሳየት፣ አንድ ነገር የት እንዳለ መናገር ትችላላችሁ። እዚህ ውስጥም ቮካብለሪው፣ ግራመሩ፣ ንግግሩ ቦታን ከመስጠት ጋር አብረው የሚሄዱ ነገሮችን ታዩበታላችሁ። ይሄ ብቻ ነው አይደለም። ትቀጥሉና how is your day የኤዋን ተማሪ ስለ ቀኑ ውሎው መናገር መቻል አለበት ስለሚባል ይሄ ሰውዬ አሁን ሾፌር ነው፣ ድራይቨር ነው። በየቀኑ ስለሚያደርገው ነገር መናገር። ነርስ ሁኚ፣ ሰራተኛ ሁን፣ የቢሮ ሰራተኛ ሁን፣ ምንም አይነት ስራ ውስጥ ሁን ወይም ሁኚ፣ በየቀኑ ስለሚያጋጥምሽ ነገር፣ በየቀኑ ስለምትሰሪው ነገር ኦኬ you can talk about your day። እዛ ውስጥ ግራመር አለ፣ ቮካብለሪ አለ፣ መስማት አለ፣ መናገር አለ። እሱን ካልጨረሳችሁ ወደ ዩኒት 5 አትገቡም። ዩኒት 5 what can you do ይላል። የኤዋን ተማሪ ማድረግ ስለሚችለው ነገር መናገር ይችላል። እንደዚህ ነው ኮርሱን ዲዛይን ያደረኩት። አስቀድም የምሰጣችሁ ለዚህ ነው። what can you do
ስለ ችሎታዎቼ መኪና መንዳት እችላለሁ፣ ታይፕ ማድረግ እችላለሁ፣ ዋና እችላለሁ፣ የሙዚቃ መሳሪያ መጫወት እችላለሁ፣ ምግብ ማብሰል እችላለሁ። በቃ ችሎታዎችን አስመልክቶ ያሉ ነገሮች ሁሉ ውስጡ አለ። What do you like doing? What do you like doing? እዛ ውስጥ እስቲ ዛሬ ኮንቲኒዩስ ቴንስ የለም። ምክንያቱም አንድ ሰው ምን እያደረክ ነው እዚህ ውስጥ አለ ይነግረናል። What do you like doing? ፕሬዘንት ሲምፕል ቴንስ እዛው አለ። ፍሪ ታይም አክቲቪቲ ፍሪ ስሆን የማደርጋቸው ነገሮች እዛ ውስጥ ተጠቅልለዋል። እንደዚህ እያለ 12ቱም ተጠቅልሎ እዛ አለ። ጨምሬ ልንገራችሁ፣ ሁሉንም ላሳያችሁ። ዓላማው ይሄ ትምህርት ሲያልቅ ምን አውቃለሁ? ግብ ተቀምጧል። ለምሳሌ አንድ ሰው what do you like doing በሚለው ርዕስ ስር ቀላል ነገር ልስጣችሁ። አይንጂንና ቨርብ ከቱ ጋር የሚሄዱ ኢንፊኒቲቮችን ያውቃል። ፕሬዘንት ሲምፕል ቴንስ እና ኮንቲኒዩስ ቴንስ ልዩነታቸውን ያውቃል። ይህን ትምህርት ሲጨርስ በትርፍ ጊዜው ስለሚያደርገው ነገር መናገር ይችላል። ስለሚመርጠው ነገር የትኛውን ይመርጣል፣ የትኛውን ይወዳል፣ የትኛውን አይወድም የሚለውን መናገር ይችላል። ከታች ተቆርጦ ነው እንጂ ስትገቡ ታዩታላችሁ። ቲቸር ንጉስ .online ብላችሁ ክሮም ውስጥ ግቡ፣ ጉግል ውስጥ ግቡና ቲቸር ንጉስ .online እዛ ውስጥ ስትገቡ ሁሉም ነገር አለ። ስለዚህ እኔ ልናገረው አሁን ይሄ ዌብሳይት ሊሰራ የሚችለውን ነገር ልንገራችሁ። 10% አልተናገርኩም። ውስጡ ምን እንዳለ 10% አልተናገርኩም። በየትምህርቶቹ ምን እንዳለው ምክንያቱም ዛሬ ዘርዝሬ 2 ሰዓት ሙሉ ብናገር አይበቃኝም። ውስጡ የተካተተውና የያዘው ነገር ሪዲንግ ብትሉ በሌቭል ተከፍሎ፣ ግራመር ብትሉ በሌቭል ተከፍሎ፣ ማዳመጥ ብትሉ በሌቭል ተከፍሎ፣ በደረጃችሁ ተከፍሎ This is Teacher Ngus .online and bye for now.